በውበቷ የተመሰከረላት የተወዳጇ የኪነ ጥበብ ባለሙያ እንደዚሁ ደግሞ የተዋናይት ፍናን ሽምግልና ከፍተኛ ተቃውሞን እያስተናገደ ይገኛል። ፍናን ልትሞሽር መሆኑን ተከትለው ተቃውሞዎች ተቀስቅሰዋል። የፍናንን ጋብቻ ተከትሎ የተቀሰቀሱት ተቃውሞዎች ምንድናቸው? ወጣቶች ወደ አደባባይ ብቅ እያሉ ይገኛሉ። ፍናን መሞሸር የለባትም የሚሉም አልታጡም። የፍናን ውበት፣ የፍናን ተክለሰውነትና የፍናን ደም ግባት በወንዶቹ ብቻ ሳይሆን በሴቶቹም ከፍተኛ መነጋገሪያ ሆኗል። በዚህ ልክ መቆንጀት፣ በዚህ ልክ መዋብ ይቻላል ወይ፣ በዚህ ልክ ማማር ይቻላል ወይ የሚሉ ሴቶችም ወደ አደባባይ በመውጣት ድምጻቸውን እያሰሙ ነው። የቆንጅየዋና የውቧ ተዋናይ የፍናን ሽምግልና ከፍተኛ ተቃውሞ ተከትሎታል። ፍናን ፈጽሞ ማግባት የለብሽም የሚሉ የአዲስ አበባ ወጣቶች ወደ አደባባይ ብቅ እያሉ ይገኛሉ። ፍናን የምታገባ ከሆነ ራሳችንን እናጠፋለን የሚሉም አልታጡም። ፍናን ልትሞሸር ነው። ከሰሞኑ በከፍተኛ ድምቀት ሽምግልና ተልኮላት በፍናን በኩል በፍናን ቤተሰቦች በኩል ሽምግልናው ተቀባይነት አግኝቷል። ታዲያ ይህ የፍናን የሽምግልና ጉዳይ በአዲስ አበባ ወጣቶች በኩል ከፍተኛ ተቃውሞን እያስተናገደ ነው የሚገኘው። የኪነ ጥበብ ባለሙያ የሆነችው ብዙም ሳትቆይ ስኬታማ የሆነችው ፍናን ልትሞሽር መሆኑን ተከትሎ አሁን ላይ ወጣቶች እኛ እየተጠባበቀን ባለንበት ፍናን መሞሸሯ ትክክል አይደለም፣ ሽምግልናውንም መቀበል የለባትም እያሉ ነው የሚገኙት። ብዙም ሳትቆይ ስኬታማ የሆነችው ፍናን የቅንጡ ሕይወትን ከሚያሳልፉ ተዋናዮች መካከል አንዷ ነች። የብራንድ አምባሳደር በመሆን እንደዚሁ ደግሞ በድንቅ ትወናዋ ተወዳጅ የሆነችው ወጣት ፍናን አሁን ላይ ለጋብቻ ዝግጁ ሆና በሽምግልና በኩል ውጤታማ የሆነ ደማቅ ዝግጅት ተካሂዷል። በሞዴልነት፣ በብራንድ አምባሳደርነት እንደዚሁ ደግሞ በተዋናይነት በጥቂት ጊዜ ውስጥ ስኬታማ የሆነችውና በአዲስ አበባ ከተማም የተንደላቀቀ ቅንጡ ሕይወትን እያሳለፈች የምትገኘው ፍናን ልትሞሽር መሆኑን ተከትሎ የልጅነት አፍቃሪዋንን ፈጽሞ ልታገባ አይገባም፣ ፍናን የምትሞሽርም ከሆነ ራሳችንን እናጠፋለን የሚሉ ከፍተኛ የተቃውሞ ድምጾች ከወደ አዲስ አበባ ከተማ እየተሰሙ ነው የሚገኙት። ፍናን በጥቂት ጊዜ ውስጥም በትጋቷና በተሰጥዋ የኢትዮጵያ ፊልም ኢንዱስትሪ ውስጥ የራሷን ቦታ ያገኘች ድንቅ ሴት ነች። በፋሽን አለባበስ፣ በውበቷና በትወና ችሎታዋ በብዙ ወጣቶች ዘንድ እንደ ሮል ሞዴልም ትታያለች። ፍናን በወቅቱ የኢትዮጵያ ፊልምና መዝናኛ ኢንዱስትሪ ውስጥ ስማቸው በጉልህ ከሚነሱ ተወዳጅ ተዋናዮች እና ሞዴሎች መካከል አንዷ ናት። የፍናን አጭር የህይወት ታሪክና የሥራ ጉዞዋ እንደሚያመላክተው ፍናን ተወልዳ ያደገችው በመሃል አዲስ አበባ ከተማ ሲሆን ተወላጅነቷ ከትግራይ ክልል ሲሆን ገና በልጅነቷ ነበር ወደ ስነ ጥበብና ሞዴሊንግ የመግባት እድል ያገኘችው። በተፈጥሮ ያላት ውበት ድንቅ መሆኑን ተከትሎ በብዙዎች ዘንድ ለሞዴልነትና እንደዚሁ ደግሞ ለትወና ተመራጭ እንድትሆንም አስችሏታል። ፍናን ታዋቂነትን ማግኘት የጀመረችው በፊልም ከመተወኗ በፊት በሙዚቃ ቪዲዮዎች ሚውዚክ ቪዲዮስ ላይ በመሳተፍ ነው። በተለይም ደግሞ የኢትዮጵያ ድምፃውያን ለምሳሌ እነ ጃኪ ጎሲ፣ ዳዊት ጽጌና ሌሎችም የሙዚቃ ክሊፖች ላይ በሞዴልነት ተሳትፋለች። የህዝብን ቀልብ መሳብም ችላለች። በተለይም ደግሞ በትወናዎቿና በምትሰራቸው ስራዎችም ድንቅ አድናቆትን ማግኘት የቻለችው ፍናን አሁን ላይ ልትሞሸር ሽምግልና ተልኮላታል። ፍናን በሙዚቃ ክሊፖች ያገኘችውን ዝና ወደ ፊልም ጥበብ በማሸጋገር የተሳካ ጉዞ ማግኘት ችላለች። በተለይም በዲኤስ ቲቪ አቦል ቻናል ላይ ይተላለፍ በነበረው ዓለም በተሰኘ ተከታታይ የቴሌቪዥን ድራማ ላይ ባሉት ድንቅ ብቃት እጅግ ተወዳጅ ለመሆን በቅታለች። በዚህ ድራማ ላይ የምትጫወተው ገጸ ባህሪ የትወና ችሎታዋን ያወጣና በብዙዎች ዘንድም እንድትወደድ አስችሏታል።
ፍናን በአማርኛ ብቻ ሳይሆን በትግርኛ ፊልሞች ላይም በመተወን ትልቅ አድናቆትን ማግኘት ችላለች። ሁለቱን ቋንቋዎች አቀላጥፋ መቻሏ ለሥራዋ ተጨማሪ ጥንካሬ እንደሆናትም ብዙዎች ይመሰክራሉ። ፍናን ከተወነችባቸው ፊልሞች መካከል ሚስት፣ ማን ያውቃልና ሌሎች ይጠቀሳሉ። ፍናን የግል ሕይወቷን ከማህበራዊ ሚዲያ የደበቀች ስትሆን በተለይ ደግሞ በቅርቡ ለፍናን የተላከው ሽምግልና ከፍተኛ የሶሻል ሚዲያን ትኩረት ስቦ ቆይቷል። ፍናን ከጥቂት ጊዜያት በፊት በተለይም ሽምግልናው መላኩን ተከትሎና ፍናን ከፊት ለፊታችን ከ2 ወር በኋላ ልትሞሸር መሆኑን ተከትሎ ደግሞ ከዚህ ቀደም እንወዳታለን፣ ፍናንን ላገባት እፈልግ ነበር የሚሉ ወጣቶች አሁን ላይ ወደ አደባባይ ብቅ በማለት ድምጻቸውን እያሰሙ ነው የሚገኙት። የፍናን ጋብቻ፣ የፍናን ሽምግልና ከፍተኛ ተቃውሞ የገጠመበት ዋነኛ ምክንያትም ከዚህ ቀደም የፍናን አፍቃሪዎች ነን የሚሉ ወጣቶች ወደ አደባባይ መምጣታቸውን ተከትሎ ነው። እንግዲህ የሚደንቅ ነው። እንግዲህ ፍናን ልትሞሸር መሆኑን ተከትሎ አሁን ላይ የሚሰሙ ድምጾች በብዛት ፍናንን ከዚህ ቀደም የሚወዷት የፍናን ክራሾች በአጠቃላይ ወደ አደባባይ እየወጡ ተቃውሟቸውን እያሰሙ ይገኛሉ። ምክንያቱም በፍጹም ያልጠበቁትና ያልገመቱት እንደተከሰተባቸውም እንደዚሁ ሲናገሩ እየሰማን የምንገኘው ፍናን መሞሸር የለባትም፣ ማግባት የለባትም፣ ሽምግልናውንም መቀበል የለባትም የሚሉም አሉ። እንዲሁ ደግሞ ፍናን ደግሞ በፍናን በኩል ሽምግልናውን ተቀብላለች። ፍናን ልትሞሸር ነው። ይሄም ይበል የሚያሰኝ አስደሳች ዜና ቢሆንም ፍናንን እንወዳታለን፣ እናፈቅራታለን ብለው ለሚሉ በአጠቃላይ ትልቅ ሐዘንና መርዶ ይሆናል ተብሎ ነው የሚጠበቀው። ስለ እውነቱ ልጅቷ በጣም ውብና ቆንጅዬ እንደዚሁ ደግሞ በስነ ምግባሯም የተመሰገነች ሴት ነች። ከዛም ባለፈ ደግሞ በፊልም ትወናዎቿ ላይ የሚወዷት አድናቂዎቿ፣ ተከታዮቿ እንደዚሁ ደግሞ ክራሾቿ በአጠቃላይ የፍናንን ጋብቻ ተከትሎ መደሰት ሲገባቸው እነሱ ግን ፍናን የምትገባው ለኛ ነው በሚል አይነት ነው እንግዲህ ተቃውሟቸውን እያሰሙ የሚገኙት ማለት ነው። አድማጮቻችን እኛም ለተወዳጇ አርቲስት ለፍናን እንኳን ደስ አለሽ ለማለት እንወዳለን። እንግዲህ ከወደፊት ደግሞ ዊዲንጉን አንድ ላይ ፈታ ብለን የምናከብር ይመስለኛል፣ የምንሳተፍ ይመስለኛል። ስለምትከታተሉን ከልብ እናመሰግናለን። እንዲሁ በቀጣይ ቪዲዮቻችን ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን እያለን እኛ ከወዲሁ ልንሰናበታችሁ እንወዳለን። ሰላም ሁኑልን።